ኢትዮጵያ የማርበርግ ቫይረስን ለመከላከል የሚያግዙ የሕክምና ቁሳቁሶችን ከእንግሊዝ መንግስት መረከቧ ተገለጸ። በኢትዮጵያ የተከሰተውን የማርበርግ ቫይረስ ወረርሽኝ በአጭር ጊዜ ለመከላከልና ለመቆጣጠር እየተደረገ ያለውን ጥረት የሚያግዝ የቁሳቁስ ድጋፍ ከእንግሊዝ መንግስት መገኘቱን ጤና ሚኒስቴር አስታውቋል። የጤና ጥበቃ ሚኒስቴር ባወጣው መግለጫ መሰረት የተረከባቸው ቁሳቁሶች ወረርሽኙን ለመቆጣጠርና የህብረተሰቡን ጤና ለመጠበቅ ከባለድርሻ አካላት ጋር እየተከናወነ ያለውን ሰፊ ስራ በእጅጉ የሚያጠናክሩ ናቸው ብሏል። የጤና ሚኒስትር ዶክተር መቅደስ ዳባ ለተደረገው ድጋፍ ያላቸውን አድናቆት ገልጸው ለተደረገው ድጋፍና በጤናው ዘርፍ ላለን ጠንካራ ትብብር የእንግሊዝ መንግስትን እንዲሁም በኢትዮጵያ የእንግሊዝ አምባሳደር ዳረን ዌልቸንን ከልብ አመሰግናለሁ ብለዋል። የኢትዮጵያና የእንግሊዝ መንግስት በጤናው ዘርፍ ያላቸውን የቆየ አጋርነት ይህ ድጋፍ ይበልጥ እንደሚያጠናክረውም ተገልጿል። የማርበርግ ቫይረስ በሽታ እጅግ ተላላፊና ከባድ የጤና ስጋት በመሆኑ መንግስት ከዓለም አቀፍ አጋሮች ጋር የሚያደርገው እንዲህ አይነት ትብብር የወረርሽኙን ስርጭት ለመግታት ወሳኝ ሚና እንደሚጫወትም ተነግሯል። የኢትዮጵያ የካፒታል ገበያ ባለስልጣን ለገዳ ሴኩሪቲስ ዲለር አክሲዮን ማህበር የስራ ፍቃድ ሰጠ። የኢትዮጵያ የካፒታል ገበያ ባለስልጣን ለገዳ ሴኩሪቲስ ዲለር አክሲዮን ማህበር የካፒታል ገበያ አገልግሎት ሰጪነት ፍቃድ መስጠቱን በዛሬው ዕለት አስታውቋል። ባለስልጣኑ ለድርጅቱ የስራ ፍቃድ የሰጠው በሰነደ መዋዕለ ንዋይ ገበያ አከናዋኝ ዘርፍ እንዲሰማራ ሲሆን ከዚሁ ጋር ተያይዞ ተቋማዊ አደረጃጀቱን የሚያጠናክሩ ውሳኔዎችን አሳልፏል። በዚህም መሰረት ለአራት የድርጅቱ ተሿሚ እንደራሴዎች የስራ ፍቃድን ሰጥቷል። እንዲሁም የ6 የቦርድ አባላትን ሹመት መርምሮ አጽድቋል። ባለስልጣኑ ለገዳ ሴኩሪቲስ ዲለር አክሲዮን ማህበር የእንኳን ደስ አላችሁ መልእክት ያስተላለፈ ሲሆን ይህ እርምጃ ኢትዮጵያ ጠንካራ አካታችና የኢንቨስተሮችን መብት የሚያስጠብቅ የካፒታል ገበያ ለመገንባት የተያዘውን ግብ አካል መሆኑን ገልጿል። የካፒታል ገበያ መጀመር በሀገሪቱ ዘላቂ የኢኮኖሚ እድገት ለማምጣትና የፋይናንስ አማራጮችን ለማስፋፋት ትልቅ ሚና እንደሚኖረውም ታምኗል። አድማጮቻችን ከጂኤፍኤም 106.7 ወደ እናንተ እየቀረበ የሚገኘው ዜናችን እንደቀጠለ ነው። በመላው ዓለም በዚኑ ላይ እንደመጣለን። እንዲሁም አዲስ አበባና ዙሪያዎቿ በ106.7 ሜጋሄርዝ ወደ እናንተ እንደርሳለን። የሀገር ውስጥ ዜናዎቻችንን በዚሁ አበቃን። በመቀጠል ወደ ውጪ ዜናዎች ስናልፍ አፍሪካን ቀዳሚ ያደረግን። ቱርክ የሊቢያ ጦር አዛዥ የተገደሉበትን የአውሮፕላን አደጋ ብላክ ቦክስ ማግኘቷን አስታወቀች። ቱርክ በትላንትናው ዕለት በአንካራ አቅራቢያ ተከስክሶ የሊቢያ ጦር አዛዥንና ሌሎች ባለስልጣናትን ህይወት የቀጠፈውን የግል ጀት የመረጃ መመዝገቢያ ጥቁር ሳጥን ወይም ብላክ ቦክስ ማግኘቷን አስታውቃለች። የቱርክ የሀገር ውስጥ ጉዳይ ሚኒስትር አሊ የርሊካያ በዛሬው ዕለት ለጋዜጠኞች እንደገለጹት የአውሮፕላኑ የበረራ መረጃና በኮክፒት ውስጥ የነበሩ ድምጾችን የሚመዘግቡ መሳሪያዎች ከአደጋው ስፍራ መገኘታቸውን ገልጸዋል። የድምጽ መመዝገቢያው ከሌሊቱ 8:45 ላይ ሲገኝ የመረጃ መመዝገቢያው ጥቁር ሳጥን ወይም ብላክ ቦክስ ደግሞ ከሌሊቱ 9:20 ላይ ተገኝተዋል ብለዋል። በፍለጋው ተግባር ላይ 408 ሰራተኞች 103 የምድር ተሽከርካሪዎችና 7 አውሮፕላኖች መሰማራታቸውን የተገለጸው ፋልከን 50 የተሰኘውና በፈረንሳዩ ዳሶ አቪዬሽን ኩባንያ የሚመረተው የግል የንግድ ጀት ፍርስራሽ በአንካራ ሃይማና ወረዳ ውስጥ ተበታትኖ ተገኝቷል። የሊቢያ ብሔራዊ መንግስት የአደጋውን ዜና መሰማት ተከትሎ የ3 ቀናት ብሔራዊ የሐዘን ቀን አውጇል። የአደጋውን መንስኤ ለመከታተልና የሟቾችን አስክሬን ለመረከብ የሟቾች ቤተሰቦች እንዲሁም የሊቢያ መከላከያና የሀገር ውስጥ ጉዳይ ሚኒስቴር ባለስልጣናት የተካተቱበት 22 አባላት ያሉት የልኡካን ቡድን ወደ አንካራ መግባታቸው ተገልጿል። ሚኒስትር የርሊካያ እኛም እንደናንተ የአደጋውን መንስኤ ለማወቅ ጓጉተናል ያሉ ሲሆን የተገኘው መረጃ ተመርምሮ ውጤቱ ለህዝብ ይፋ እንደሚሆንም ቃል ገብተዋል። አደጋውንም አሳዛኝ አጋጣሚ ሲሉ ገልጸው ለሊቢያ ህዝብና መንግስት መጽናናትን ተመኝተዋል። አውሮፕላኑ በአንካራው አሰን ቦንጋ አውሮፕላን ማረፊያ ተነስቶ ወደ ሊቢያ ዋና ከተማ ትሪፖሊ በማምራት ላይ እያለ ነበር አደጋው የደረሰበት ሲል አናዶሉ ዘግቧል። አሜሪካ ለእስራኤል የኤም4A1 መሳሪያዎችን ልታቀርብ ነው ተባለ።
የአሜሪካ መከላከያ ሚኒስቴር ለእስራኤል ጦር የሚውሉ ኤም4A1 ካርበን መሳሪያዎችን ለማምረት ለዝነኛው የጦር መሳሪያ አምራች ኮልት የ12.93 ሚሊዮን ዶላር ኮንትራት መስጠቱ ተገልጿል። የግዢ የሚፈጸመው በአሜሪካ የውጭ ወታደራዊ ሽያጭ ፕሮግራም በኩል ሲሆን መሳሪያዎቹ እስከ ሰኔ 2018 ዓ.ም ድረስ ተመርተው ለእስራኤል እግረኛ ጦር እንደሚረከቡ ይጠበቃል ሲል ዘጄሩሳሌም ፖስት ዘግቧል። ምንም እንኳን ይህ አዲስ ግዢ ቢፈጸምም እስራኤል ለዓመታት ከአሜሪካ በምታገኘው የጦር መሳሪያ ላይ የነበራትን ጥገኝነት ለመቀነስ የጀመረችው ጉዞ ትኩረት መሳቡንም ተነግሯል። በጋዛው ጦርነት ወቅት የታዩ የመሳሪያ አቅርቦት መዘግየቶች እስራኤል የራሷን መሳሪያዎች በሀገር ውስጥ በስፋት እንድታመርት ገፋፍቷታልም ተብሏል። የቀድሞ የመከላከያ ሚኒስቴር ዋና ዳይሬክተር ሜጀር ጀነራል ኢያል ዛሚር እንደገለጹት እስራኤል በጦር መሳሪያ ምርት ራሷን ለመቻል በቢሊዮን የሚቆጠር ገንዘብ ኢንቨስት እያደረገች ነው ብለዋል። ይህም የአቅርቦት ማነቆ ቢፈጠር እንኳን የጦር መሳሪያ አቅርቦቱ እንዳይቆም ለማድረግ የታለመ ነው ተብሏል። አሜሪካ ለወዳጆቿ ኤም4A1 ጠመንጃዎችን እያቀረበች ቢሆንም የራሷን የፊት መስመር ጦር ግን በሲክሳውር XM7 እና XM250 የተሰኙ መሳሪያዎች ለመተካት ሽር ጉድ እያለች እንደሆነ ተገልጿል። እነዚህ አዳዲስ መሳሪያዎች ከኤም4A1 የተሻለ ርቀትና የመግደል አቅም እንዳላቸውም ይነገራል። መሳሪያው እንደ ተልእኮ ሁኔታ የተለያዩ የሌሊት መሳሪያዎችን ወይም ኦፕቲክሶችና ድምጽ ቀናሽ ወይም ሳይለንሰር በቀላሉ ለመግጠም ያስችላሉ ተብሏል።